እንዴት አመሻችሁ ቤተሰቦች ሰላም ናችሁ ወይ? እስኪ ዛሬ የገጠመኝን ላካፍላችሁና ይችኛዋ ስልክ መጣችና እንደዚህ ሆና የሆነ ቪዲዮ አይቼ ነበር የሆነ ባለሙያ እየሰራ እና በፒስ ተኩሶ ሲያስለቅቃት አየሁና ደንበኛዬን ተቀበልኩት። እስኪ እኔም ልሞክራት ዛሬ ብዬ በምታዩት መልኩ ከላይ ነው ተሰብራ የመጣችውና ሙሉ ነጭ አልብሷል። ከዛ እስኪ ፒስት አቅርቤ ልሞክረው ብዬ ነካ ነካ ማድረግ ጀመርኩና በምታዩት መልኩ በሙቀቱ በምነካው ጊዜ መልቀቅ ጀመረ። እንደዚህ ሆነና ግን ከዚህ በላይ ሊሄድ አልቻለም። በምን መልኩ ባስለቅቀው አሪፍ ሆኖ ሊለቅ ይችላል? እስኪ ሰርታችሁ የምታውቁ ካላችሁ ከታች ባለው አድራሻዬ ልትነግሩኝ ትችላላችሁ ወይም ኮሜንት ላይ አሳውቁኝ። በምታዩት መልኩ ከዚህ በላይ መሄድ አልቻለም። ሲሰራ ያየሁትን ልጅም ረስቸዋለሁ አይ ቲንክ። ግን እስኪ ሰርታችሁ የምታውቁ ወይም ሙሉ ለሙሉ ነጩን አጥፍታችሁም የምታውቁ ባለሙያዎች ካላችሁ ያሳውቁኝ። አሁን እንግዲህ ተስፋ አልቆረጥኩባትም። አሁንም እየሞከርኳት ነው። ያው በምታዩት መልኩ ተስፋ አልቆረጥኩባትም እየሞከርኳት ነው። እስኪ እስከመጨረሻ ድረስ አብረን እንያትና መልቀቋን እንሞክር። ሰባራዋ ላይ ነው እየነካኋት ያለሁት እንደምታዩት። ግላሱ ከላይ ሙሉ ለሙሉ ተነስቶ ታች ስክሪኑን ነው የምነካውና እንደዚህ በፒስት ኮንታክት በሚሆንበት ጊዜ ሙሉ ስክሪኑ ምስሉ ለማምጣት ይሞክራል። በተደጋጋሚ ነካሁት። ትንሽ ነገር አለው፣ ትንሽ ነገር ይቀራል። አትሊስት ደንበኛዬ ግን ስልኩን ከሚጥለው ይልቅ የተወሰነ ቀን ይጠቀምበታል በዚህ መልኩ ማለት ነው። ኦልሬዲ ተስፋ ቆርጦ ነበር የመጣው፣ ግን በምታዩት መልኩ ትንሽ የሚሻል አድርጌ ሰጥቼዋለሁ። ግን ከዚህ በላይ መጥራት ይችላል ወይ የሚል ጥያቄ አለኝ። እንግዲህ ባለሙያዎች ሜንሽን አድርጉላቸውና ከቻላችሁ አስረዱኝ። ከዚህ በላይ መሄድ አልቻለም ማለት ነው።